ማንኛውም የሰው ልጅ ሳይንሳዊ በሆነ መንገድ ከ3 ኪሎ ሜትር ከፍታ ላይ ያለምንም ፓራሹት ወድቆ በሕይወት የመትረፍ ዕድሉ ዜሮ ነው። ታዲያ ይህች የ17 ዓመት ልጅ እንዴት ያንን የተፈጥሮና የሳይንስ ሕግጋት ልትሰብረው ቻለች? ከ3 ኪሎ ሜትር ከፍታ ላይ በአየር ላይ ለሁለት ከተከፈለ አውሮፕላን ውስጥ ተወርውረ ብቻህን ወደ ጥልቁና አስፈሪው የአማዞን ጫካ በፍጥነት እየወደቅህ እንደሆነ አስበው። አንተ ብትሆን ኖሮ ቀድመ በድንጋጤ ሞተሃል። ምክንያቱም ደግሞ ዙሪያ ጸጥ ረጭ ያለ ጨለማ ነው። ከጎን የነበሩት 91 ሰዎች አሁን የት እንዳሉ አይታወቅም። ጆሮ ውስጥ የሚጮኸው የንፋስ ድምፅ ብቻ ነው። እናም በድንገት ሁሉም ነገር ዝም ይላል። ብዙዎች ይህንን እውነተኛ የጁሊያን ታሪክ ልብ ወለድና እውነት ሊሆን የማይችል ይሉታል። ነገር ግን የ17 ዓመቷ ጁሊያን የተፈጥሮንና የፊዚክስ ሕግጋትን ሰባብራ የሞትንም ደጃፍ አይታ የተመለሰች የዓለማችን ድንቅ ልጅ ነች። ጊዜው 1971 ነበር። ጁሊያን እና እናቷ አገራማን ብለው መጪውን የገና በዓል ከጁሊያን አባት ጋር ለማሳለፍ ከሊማ ወደ ፑካልፖ በበረራ ቁጥር ላንሳ 508 እየተጓዙ ነበረ። ጉዞው የተጀመረውን በደስታ ታጅቦና ለወራት የናፈቀችውን አባቷን እያሰበች ነበር። ያ ደስታዋ የዘለቀው ግን ለደቂቃዎች ብቻ ነበር። በረራ ላይ የነበረው አውሮፕላን በአማዞን ደን አካባቢ ደርሷል። በዚያን አካባቢ ከፍተኛ የሆነ ዝናብ ያዘለ የሚመስል ደመና ይታያል። እየቀረቡ ሲደርሱ ግን የሆነው ሌላ ነበር። በዚያን ጥቁር ደመና ውስጥ የነበረው ዝናብ ሳይሆን የሞት መልአክ ነበረ። በድንገት የብርሃን ብልጭታና የነጎድጓድ ድምፅ ተሰማ። በሰከንዶች ውስጥ አውሮፕላኑ ተሰባብሮ ጁሊያን ራሷን አየር ላይ አገኘችው። በህልሟም እንዲሆን አሰበች፣ ነገር ግን ክስተቱ እውነት ነበረ። ከወንበሯ ጋር እንደታሰረች ነች። ከጎኗ ያላቸው እናቷና 91 ሰዎች የት እንደገቡ አታውቅም። ከ3000 ኪሎ ሜትር ከፍታ ላይ በፍጥነት ወደ አማዞን ጫካ እየወደቀች ነው። ብዙም ሳትቆይ በዓለማችን ትልቁና አስፈሪው አማዞን ጫካ ውስጥ አረፈች። በሚቀጥለው ቀን ስትነቃ በዙሪያው የነበረው ጸጥታ ያስፈራ ነበር። ትከሻዋ ተሰብሯል። አንዱን የዓይኗን ብሌን አጥታ በአንድ ዓይኗ ብቻ ነው ማየት የምትችለው። ነገር ግን በአውሮፕላኑ ውስጥ ከነበሩት 92 ተጓዦች መካከል በሕይወት የተገኘችው እሷ ብቻ ነበረች። በረሃብና በሕመም እየተሰቃየች በዓለም እጅግ አደገኛ በሆነው የአማዞን ጫካ ውስጥ ብቻዋን ለመጓዝ ወሰነች። የአንዱ እግሯ በአደጋው ስለተጎዳ በአንድ እግሯ ብቻ ነበር ለመጓዝ የወሰነችው። ጉዞ ከመጀመሯ በፊት ግን እንዴትና ወዴት እንደምትሄድ ትንሽ ማሰብ ጀመረች። ወላጆቿ የደን ሳይንቲስቶች ስለነበሩ የወንዙን ዳርቻ ይዘሽ ከተጓዘሽ ሰዎች ወደሚኖሩበት አካባቢ ትደርሻለሽ የሚለውን ምክራቸውን አስታወሰች። አዞዎች፣ መርዛማ እባቦችና ነፍሳት በሞሉበት ጫካ ውስጥ እየተጓዘች ሳለ ነበር አስከፊው ነገር የገጠማት። የትከሻዋ ቁስል ይበልጥ እየቆሰለና እየተባባሰ መጣ። በ9ኛው ቀን ግን አስከፊ ነገር ተከሰተ። ይኸውም በትከሻዋ ቁስል ውስጥ ትሎች መራባት ጀመሩ። ትሎቹም ስጋዋን በመብላት እያዳከሟት ነበር። ጁሊያን ግን ለዚህም እጅ አልሰጠችም። በ11ኛው ቀን የጁሊያን ጉልበቷ ደክሞ የመኖር ሕልሟና ሞራሏ እየመነመነ ነበር። ነገር ግን በመጨረሻም ቢሆን በጫካው ውስጥ አንዲት ትንሽዬ ጎጆ ቤት አገኘች። በዚያች ጎጆ ቤት ውስጥ እንጨት በመቁረጥና በአደን የሚተዳደሩ 3 የፔሩ ዜግነት ያላቸው ሰዎች ነበሩ። ቆራጮቹ ሲመለከቷትም ደንግጠው ነበር። ምክንያቱም ደግሞ በደም የጨቀየች አንድ ዓይኗ የጠፋና ሰውነቷ የቆሰለ ይህች ልጅ ለእነሱ ሰው ሳትሆን በጫካው አፈ ታሪክ እንደሚነገረው የውሃ መንፈስ መሰላቸው ነበር። ጁሊያን ግን የቀረውን ኃይሏን አሰባስባ ለስለስ ባለ ድምፅ በስፓኒሽ ቋንቋ እንዲህ አለች። እኔ ከተከሰከሰው አውሮፕላን አደጋ የተረፍኩ ተጓዥ ነኝ። ስሜ ጁሊያን ኮፕኬ ይባላል አለቻቸው። እነሱም ተጠግተው አንስተዋት የመጀመሪያ እርዳታ ካደረጉላት በኋላ በዚያችው ቅጽበት ነበር ለዓለም ታምር መከሰቱን ያወቀችው። ከ92 ተጓዦች መካከል በሕይወት የተረፈችውና የተፈጥሮንና የሳይንስ ሕግጋትን የሰባበረችው ብቸኛዋ ሰው ጁሊያን ብቻ ነበረች። ዛሬ ጁሊያን ኮፕኬ በሕይወት አለች። ከሰማይ የወደቀችው ያቺ 17 ዓመት ልጅ ዛሬ በባዮሎጂ የዶክተሬት ዲግሪ ያላት ታዋቂ ሳይንቲስት ነች። የሚገርመው ግን ዛሬም ድረስ ወደዚያ ወደ ወደቀችበት የአማዞን ጫካ ተመልሳ የምርምር ሥራዎቿን ትሰራለች። የሞት ጥላ ያረፈበትን ጫካ የሕይወቷ መድረክ አድርገዋለች። የጁሊያን ታሪክ የሚያስተምረን አንድ ትልቅ እውነት አለ። ሕይወት በድንገት ጨለማ ሊሆን ይችላል። ምንም ተስፋ የሌለ በሚመስልበት ሰዓት እንኳን በውስጣችን ያለው የመኖር ፍላጎት ከማንኛውም አደጋ ይበልጣል። ሞት በሩ ላይ ቆሞ እንኳን ቢጠብቅ ጥንካሬና ተስፋ የማይቻለውን መቻል ያስችልሃል። እናንተስ ከዚህ ታሪክ ምን ተማራችሁ? በአስቸጋሪ ሁኔታ ውስጥ ሆናችሁ ተስፋ ላለመቁረጥ የሚረዳችሁ ምንድን ነው? ሐሳባችሁን ኮመንት ላይ አጋሩኝ። ቪዲዮውን ከወደዳችሁት ላይክ ማድረጋችሁንና ለጓደኞቻችሁ ማጋራታችሁን አትርሱ። በቀጣይ በሌላ አስገራሚ ታሪክ እስክንገናኝ
የሰው ልጅ ጽናት አይጥፋባችሁ። ቻው